አይነት መንገድ መቀየር አልፈልግም። ብዙ አወጣው ብዙ አወረድኩኝ ብቻዬን ብዙ ነገር አሰብ ሀሳቤን ለመቀየር ምንም አይነት ነገር አሳማኝ ሆኖ አላገኘሁትም ነገሩን በሙሉ። ስለዚህ እንዴ ሩታ የሰጠሽኝን ምክንያቶች ለማረም እየሞከርኩኝ ነው አይደል ያለሁት። የምትሄጂበት ምክንያት ነገርሽኝ። ይኸው አቤል አለ። ከዚህ በኋላ ነገራት አቤል በቃ እሷም ላይ እንደማትደርስ በምንም አይነት መንገድ እንደማትመጣባት ንገራት። ለምን አንተንም ምክንያት እያደረገች ነው፣ እኔንም ሌሎች ሰዎችም ዙሪያ ላይ ያሉ ሰዎች ምክንያት እያደረገች ነው ያለችው እሷ ማለት ነው ለመሄድ። ስለዚህ ከዚህ በኋላ እንደማትደርስባት ንገራት። ኦኬ ማለት በእኛ ምክንያት ነው ውጪ ልትሄድ ያሰበችው ማለት ነው። እኔ ሰላሜን ስላጣውና እረፍት ስላጣው ነው እዚህ ሀገርን ትቼ የምሄደው ነው እያለች ያለችው። ሰላሜንም አሳጡኝም ከዚህ በኋላ ምንም መፍጠር የሚችሉት ነገር የለም። እኔ ሩታ አንድ ጊዜ ተረጋጊና። ምንድነው ሩታ ማለት እስካሁን ምናልባት ብዙ ብሽሽቅ ውስጥም ገብተን ይሆናል ሳናቅም እያወቅንም ብዙ ነገር ውስጥ ገብተን ሊሆን ይችላል። ይሄን ደግሞ ለኛ ብለን ሳይሆን ላብርሽ ብለን ነበረ ወይ ደግሞ አንዳንድም ነገር ብዙ ነገርም አድርገናል። ቀንተሽ ትመጫለሽ ወይ ትመለሻለሽ ወደ አብርሃም ወደ ድሮ ህይወታችሁ ትመለሻለሽ ብለን ብዙ ነገር አርጌ ሊሆን ይችላል። አሁን ግን ያው አብርሃም እንዳለኝ ማንም ነገር ከሚስቱና ከልጁ የሚበልጥ ነገር የለም። ከዚህ በኋላ አንቺ በእኔ ምክንያት ወይ ደግሞ እኔ በማደርገው በማወራው ከሰው ጋር ስላንቺ በማወራው ነገር ከሆነ የምትሄጂው ይኸውልሽ ምዬልሽ በአብርሃም ፊት ምዬልሽ አጠገብሽ ላልደርስ ቃል ገባልሻለሁ። የምሬን ነው እና እሄዳለሁ የሚለው ነገር ትተሽ ያለው ነገር ብታስተካኪ ደስ ይለኛል። ይሄው አብርሃም አለ አይደል? እኔ ለአብርሃም ስል ነበረ ብዙ ነገር ሳደርግ የነበረው ለኔ ብዬ ነበረ። ለአብርሃም ብዬ ደግሞ ብዙ ነገር ሳደርግ አንቺን እንደጎዳው አውቃለሁ። ግን ከዚህ በኋላ ምንም ነገር አጠገብሽ ሁላ ባለፍሽበት ቦታ ላላልፍ ቃል ገባለሁ። ግን አንቺ አትጪ ይሄ ነገር ከሆነ ማለት በእኔ ምክንያት ከሆነ እኔ በማደርገው ነገር ከሆነ ወይም ሌላም ሰዎች የሚያደርጉት ነገር ካለ ሌላም ሰዎችን ለማስቆም እሞክራለሁ። የምሬን ነው ሩታ። ችግር የለውም ምንም ነገር ከዚህ በኋላ ብታቆሙ ማታቆሙ ምንም የሚፈይደው ነገር የለም ያልኳችሁ ነው። አረፍዳለሁ ነገር ምንም ቀያው ውሳኔ አይኖርም።